ምንጭ። ይሄ ከባድ ምንጭ፣ የሚፈልቅ ምንጭ። ይሄ ምንጭ ደግሞ ጠላትም መጣ፣ ሰጉም መጣ፣ ሁኔታም መጣ። እንደ ቀድሞ የቆፈርክ እየተደፈረ የሚሄድበት ቀን፣ የሚሄድበት ወር፣ የሚሄድበት ዓመት በቃ። ከዚህ ምሽት በኋላ ትቆፍራለህ፣ ምንጭ ይፈልቃል። ምንጩ ርሆቦት ይሆናል። ትሰፋለህ። በመንፈሳዊ ያሰፋል፣ በስጋ ያሰፋል። ለብዙ ትውልድ አባት ያደርጋል። አቅም ይሰጥሃል። ኃይልን ያድሳል። ቀብቶ ይገለጥብሃል። የያዘ ነገር ዛሬ ከዙሪያ ተመታ። አንተን የያዘ የሰው ቃል ነው። ንገር ነው። አንዳንድ ጊዜ አይሁንላት፣ አይሳካላት። በኢየሱስ ስም አጋንንት ውጣ ብለን እንደምንልም አይሁንለት፣ አይሳካለት ብሎ የሚከጸለው ይሆናል። ይሄ ነው። በዛኛው ዓለም ክፉ መንገድን የሚዘጋ አጋንንት ነው የሚሉት። በዚህኛው በጌታ ዓለም ደግሞ ነገርን የሚያሳኩ መልአክ ነው የሚወጡት። ዛሬ አንድ ነገር አደርጋለሁ። አሜን ነው ወይ? አወቃችሁም አላወቃችሁም በሱ ምክንያት ነው መናገረው። በእናንተ ላይ ከእግዚአብሔር ያልሆነ ግን በእግዚአብሔር በመሰሉ ሰዎች የተነገረ የሟርት ቃል በኢየሱስም አፍርሻለሁ። አሜን ብትይሻል አፍርሻለሁ። ሟርትን አፍርሻለሁ። የበለዓም መንፈስ የተመታ ነው። የበለዓም ሟርት የፈረሰ ነው። ከመንገድ ይፍረስ፣ ከዘር ላይ ይፍረስ። በጫት የተነገረ የተማረተ የተደገመ አፍርሻለሁ። የተሰራን አፍርሻለሁ። ከዘመን ላይ አፍርሻለሁ። ከቤት ላይ አፍርሻለሁ። ከትውልድ ላይ አፍርሻለሁ። ከቢዝነስ ላይ አፍርሻለሁ። ከልጆች ላይ አፍርሻለሁ። ዛሬ በኢየሱስ ስም ዘጸአት ሆነ። መውጣት፣ መሄድ፣ መውረስ ሆነልኝ። ስለዚህ እግዚአብሔር እንዲህ ነው የሚለኝ መንፈስ ቅዱስ የነገርኩህን ቃል እስከማደርግ ድረስ አልጥልህም፣ አልተውህም። ቃሌን እፈጽማለሁ። ይሄን ወር ለአንተም እንደ ቃሌ ዘጸአት የመውጣት የመሄድ የመውረስ ያም ብቻ ርሆቦት ትሆናለህ። ትሰፋለህ፣ ትበዛለህ፣ ትወጣለህ፣ ይከናወንልሃል፣ ይሳካልሃል። አለቅም ያለ የፈርዖን መንፈስ ዛሬ ተመቷል። አሜን በለዋል። ዛሬ ከላይሽ ላይ ተመቷል። ከመንገድሽ ቤት ተመቷል። ተደብቆ ያለ ተመቷል። በግልጽ ያለ ተመቷል። አላስኬድ ያለ ተመቷል። አላራመድ ያለ ተመቷል። እስቲ ጮና ዘጸአት በለው እስቲ። መውጣት ሆነልኝ በለው እስቲ። መሄድ ሆነ በለው እስቲ። መውረስ በለው እስቲ። መሳካት ሆነ በለው እስቲ። በኢየሱስ ስም እንደ እግዚአብሔር ቃል ሆነባችሁ። ሁሉ ሰው ተነስቶ ይቁም። በጉር ጌታ ይባረክ።